ሰላም ጤና ይስጥልኝ። ዛሬ ደግሞ በዲፈረንሻል ኢኩዌሽን ሲሪየስ እንዲሁ ላፕላስ ትራንስፎርም ላይ ለምንድን ኢ ዘ ፓወር ኦፍ ኔጌቲቭ ኤስቲ አፒር እንደሚያደርግ ነው የምናየው። ይህን ፎርም በብዛት እናየዋለን ይህ ታይፕ ኦፍ ላፕላስ ትራንስፎርም ሪፕሬዘንቴሽን ላይ እና ለምን ኢ ዘ ፓወር ኦፍ ማይነስ ኤስቲን መረጥን ከሌሎቹ ፋንክሽኖች የተለየ የሚለው ነው የሚለው። ስለዚህ በመጀመሪያ እሱ ላይ ያሉትን ኮምፖነንቶች ዲፋይን ማድረግ ይኖርብናል። ቲ ሪፕሬዘንት የሚያደርገው ታይምን ነው። ሁሉም ነገር ታይምን መሰረት ያደረገ ነው። ታይም ከሌለ ከረንት ፍሎ ኦፍ ከረንትን፣ ፖፑሌሽን ግሮዝን እንዲሁም ሞሽንን መግለጽ አንችልም ማለት ነው። ሌላኛው ደግሞ ኤስ ነው። ኤስ ኮንትሮል የሚያደርገው ቫሪያብል ነው፣ ኮንትሮለር ይባላል። ለኤክስፖኔንሻል ዲኬው ኤስ ትልቅ አስተዋጽኦ አለው ማለት ነው። ይኸውም ኢ ዘ ፓወር ኦፍ ኤስቲ ላይ ለምን ታዲያስ በኤፍ ኦፍ ቲ መልቲፕላይ እናደርገዋለን የሚለው ጋር ስንመጣ በመጀመሪያ ኤፍ ኦፍ ቲ ኦሪጂናል ፋንክሽኑ ነው። ዚስ ኦሪጂናል። ስለዚህ ኤፍ ኦፍ ቲ በብዙ ነገር ስንገልጸው ለምሳሌ we have just t itself linearly grow ያደርጋል ማለት ነው። anything ዋን ስናደርግ ዋን ነው የሚሆነው፣ linearly grow ያደርጋል። እንደዚህ ደግሞ በተቃራኒው we have f of t t square እኛው ደግሞ ኤክስፖኔንሻሊ ነው ግሮው የሚያደርገው rapid change። ስለዚህ we need e the power of minus st ኢንተግሬት ስናደርግ ለኢንፋይናይት ሲሪየሶች፣ ምክንያቱም we have a function እና ኮንትሮል ማድረግ ብንፈልግ አንድን ነገር ኮንቨርጅ ማድረግ አንችልም ኢንፋይናይት ሲሪየስን። ስለዚህ we need exponential decay። ይኸውም e the power of t ላይ minus st the highest can go is 1. we will try to converge. we have one integral ከ0 to positive infinity እና it is just 1 dt. it goes all the way to the infinity. ስለዚህ መልቲፕላይ ማድረግ ያለብን 1ን e the power of minus st ነው ማለት ነው። ይኸውም e the power of 0 ምን ይሰጠናል? 1 e the power of infinity ደግሞ ምንድን ነው የሚሰጠን? 0 ነው ማለት ነው። ስለዚህ ይህንን የተሰጠን ፋንክሽን በ0 እና በ1 መካከል ኮንትሮል እናደርገዋለን። ለዛም ነው e the power of minus st ላፕላስ ትራንስፎርም ላይ በጣም ኤሴንሻል የሆነው። በሚቀጥለው ደግሞ ቪዲዮ ሞር ፕሮፐርቲዎችን ፕሩቭ እናደርጋለን።